አብሽር አብሽር ማለት ምን ማለት ነው? እንደው ገብቷችሁ ነው? ግን ኦርቶዶክሳውያን አብሽር አብሽር ብዙ ጊዜ አብሽር የምትሉ የእናንተ ቃል አይደለም። ይህ በፍጹም በክርስቲያን ሕይወት ያልተፈቀደ ቃል ቢኖር ይሄ አብሽር ማለት ነው። ገብቷችኋል ሐሳቡ? አብሽር ማለት ማንስ እንደሚጠቀመው ታውቃላችሁ? ብዙ ጊዜ እስቲ ማን የትኛው ሃይማኖት ነው አብሽር ብሎ ብዙ ጊዜ እንትን ወዳጄ? አብሽር ማለት አብን ሻር ማለት ነው። እነሱ የሚሄዱበት መንገድ ትንሽ ከበድ ያለ ነውና አንዳንዴ በቃል ሰው ይጠፋል፣ በቃል ይድናል፣ በቃል ይጠፋልና የምትሉትን ነገሮች በሙሉ አስተውላችሁ ከአንደበታችሁ የሚወጣውን ቃል በትክክለኛው መንገድ እያስተዋላችሁ ብትናገሩ ጥሩ ነው። የለመደባችሁ ደግሞ ይህን መልእክት ከሰማችሁ በኋላ አቁሙ። ከዚህ በኋላ አብሽር ማለት ለክርስቲያን ያልተፈቀደ ቃል ነውና እንዳልኳችሁ አብሽር ማለት አብን ሻር ይሉታል እነሱ። በዛ አይነት መንገድ ነውና የሚሄደው። ከዚህ በኋላ እንዳትጠቀሙት ይህን ቃል ለማለት ነው። የሰማችሁኝ ብዙ ሰዎች ጋር እንዲደርስ ሼር አድርጉትና አንደበታቸው ይህንን ቃል እንዳያወጣ በጣም በጥንቃቄ እንድትሄዱም ጭምር ነው መልእክቴ። ሰላም ክርስቶስ ከእናንተ ጋር